ሰላም የቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ ቢፍ ጀርኪ ቋንጣ ነው የምሰራው። እንደዚህ አድርጌ ዘልዝዬ ቋንጣ እየሰራሁኝ ነው ቤት። አሜሪካን ኢትዮጵያ ቢፍ ጀርኪ and I'm showing you how to make it. እንደዚህ አድርጌ ዘልዝዬ ጨርሻለሁኝ። እዚህ ጋር በርበሬ ያለኝ፣ ቺሊ ፓውደር እና ትንሽ ሚጥሚጣ ጨምርበታለሁ። ሰራኖ ፔፐር፣ ብላክ ፔፐር ጨምርበታለሁ። ሚክስ አድርገውና ትንሽ እዚህ ጋር ትንሽ ውሃ አረግበታለሁኝ። I put a little water until mixing all around everything. See, I'm gonna put a little wine. It's not too much, just a little for taste. Then I'm gonna mix the meat together. I put a little bit of olive oil, just like teaspoon olive oil. I'm gonna mix them with the meat. እንደዚህ አድርጌ ቆንጆ አድርጌ ሚክስ አድርጌዋለሁ። አሁን ደግሞ ማድረቂያዬ ላይ ዘረጋውና ሁሉንም ማድረቂያዬ ላይ አደርገዋለሁ። እንደዚህ ካረኩ በኋላ የቋንጣ ማድረቂያዬ ኦቨኔ ውስጥ ከተዋለሁኝ። እንደዚህ ሆኖ ቆንጆኝ ዘርግቻለሁኝ። አሁን ኦቨን ውስጥ ከተዋለሁኝ። እንግዲህ ሲደርቅ ተመልሼ መጥቻ አሳያችኋለሁኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ አድርጉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። አመሰግናለሁ። Do you like my video? Like and share, subscribe please, and thank you.